በጣም ውድና እንቁ ለሆነው ጊዜ በመጀመሪያ ፈቃደኛ በመምጣቴ አመሰግናለሁ። በጣቢያው ስም አንተ ጊዜ ውድና ትርጉም አላትና ነው። ዛሬ ብዙ ነገሮች ተመርቀንም ማስመርቀንም አይተናል። ትንሽ ለየት ባለ መልኩ ሁለት የበኩር ስራ አይተናልና በተለይ አሁን በአሁን ሰዓት የትምህርት ውጤት በማይጠበቅ ሁኔታ ውስጥ ባለበት ሁኔታ በከፍተኛ ውጤት ማስመረቅ፣ መውጫ ፈተናን ማሳለፍ፣ እጥፍ ድርብ ድል ማስመዝገብ ምስጢር ምን ይሆን? በስቶን ጀምር። ምክንያቱ አንድና አንድ ነው። እውነተኛ መሰጠት፣ ዋጋ መክፈል፣ መከታተል፣ መደገፍ፣ ማበረታታት፣ ጥሩ የሰሩትን መሸለም፣ ያልሰሩትን ደግሞ አቅማቸውን መገንባት፣ ተገንብቶ የማይቆሙ ከሆነ መውቀስ፣ ተወቅሶ የማይስተካከሉ ከሆነም ጨክኖ ማስወገድ ነው የውጤታችን ምስጢር። ቱቶሪያል የሚባል አለ፣ ሁላችሁም የምታውቁት። ከመደበኛው ክፍለ ጊዜ ውጪ ተማሪዎች እንዲደገፉ ይደረጋል። ይሄ ከመደበኛው ከመማር ማስተማር ስርዓት በማያንስ መልኩ የሚከታተል ታስክ ፎርስ ተመድቦለት ማን ገባ፣ ማን ነው ያልገባ፣ ምን ኮንቴንት ነው የቀረበው፣ ብዛቱስ፣ የኮንቴንቱ ብዛትስ፣ ጥራትስ ተብሎ የሚከታተል ታስክ ፎርስ መኖሩ፣ በየወሩ በሚደረጉት ክትትል ደግሞ የተሻለ ተማሪዎችን የደገፉ በሴኔቱ ፊት ለፊት ላይ በዩኒቨርሲቲው ካውንስል ፊት ስለሚሞገሱ ስለሚሸለሙ ይህ ውጤት ዛሬ እውን ሆኗል። ከዚያ ባለፈ እኔ ከዶክተር ከለሎ ጋር ተፈራርሜያለሁ። አምናም ይሄ ዩኒቨርሲቲ ነው ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች መውጫ ፈተናን አሳልፋለሁ ብሎ ከመምራን ጋር የተፈራረመ ላይ መመሪያ ሲሰጠን የመውጫ ፈተና አለ ተዘጋጁ የሚል መመሪያ ብቻ ነው ከትምህርት ሚኒስቴር የተሰጠው። ስለዚህ ይህንን መመሪያ ተጠያቂነት ባለው መንገድ ለመምራት መፈራረም ነበረብን። እኔ እንደዚህ የሚል ሐሳብ አነሳው። እኛ ተማሪዎቻችንን ካስተማር በቂ ትጥቅ ከሰጠናቸው ለምንድነው በሀገር ደረጃ 80% እናሳልፋለን ተብሎ የተያዘውን እንደ ግብ የምንይዘው? ይሄን በውስጥ እናርገና 100% እናሳልፋለን ብለን እንፈራረም ብለን ተፈራረምን ማለት ነው። ተፈራርመን የመጀመሪያውን 80.6 ነው ያሳለፍነው። የ2016ቱን 86.7% ነው ያሳለፍነው። ዘንድሮ የሬጉላር የመደበኛ ተማሪዎቻችን በዚህ ሰዓት ዛሬ ያስመረቅናቸው የጤና ሳይንስ ተማሪዎች ናቸው ያሉንና እነሱን 99.18% ነው ያሳለፍነው። እንዴት ሊሆን ቻለ? በኮሚትመንት ተቻለ፣ በጭካኔ ተቻለ፣ ከይሉኝታ ነፃ ወጥቶ በማስተባበር ተቻለ። መምህራኖች በሙሉ ልባቸው አምነው ስለተቀበሉ ተማሪዎችን መደገፍ፣ ተማሪዎችን ማሳለፍ የኛ ማለፍ ነው፣ የተማሪዎች ውጤት የኛ ውጤት ነው ብለው በማመናቸው ይሄ ውጤት ተገኘ ብዬ ነው የምነግርህ የኔ ወንድም። ከሁሉም በላይ ብዙውን ጊዜ ሰው ያስባል እግዚአብሔር ይፈጽማል የሚል ቅዱስ መጽሐፍ ውስጥ ስላለ ትልቁን እርዳታ ትልቁን ድጋፍ ያደረገልን እግዚአብሔር ነው። እግዚአብሔር ባያግዘን፣ እግዚአብሔር ባይደግፈን፣ የስታፎችን ልብ ለዚህ ባያነሳሳ ውጤታማ አንሆንም። በሁሉም ነገር ከኛ የተሻሉ የተደራጁ ረጅም ልምድና ብቃት ያላቸው ላይብራሪ ላቦራቶሪያቸው የተሟላ ዩኒቨርሲቲዎች አሉ። እንደኛ ግን ውጤት ሰክሲድ አድርገዋል እርግጠኛ አይደለሁም። ብዙውን ጊዜ ሰው ስለራሱ ውጤት ለመናገር ይፈራ ይሆናል። እኔ አሁን እሱ የግል ስብዕና አይደለም። ከሰራው ሰርቻለሁ ብዬ እናገራለሁ፣ ከወደኩ ወድቄያለሁ ብዬ ገልጾን የማስቀመጥ ነገር እግዚአብሔር ሰጥቶኛል። ስለዚህ እኛ አሁን እየሰራን ያለነው ስራ ከእድሜያችን ውጭ ነው። መጀመሪያ አስታውሳለሁ 2008 ሰኔ 6 እዚህ ደብዳቤ ደርሶኝ ሰኔ 12 ገባሁና መዋቅር እያዘጋጀን አንድ የኔ ልዩ ረዳት አለ፣ ስሙን ማልጠራል፣ እሱ አሁን ይሄንን ስለምሰማ ነግርሃለሁ።
ገና ምንም በሌለበት አንድ ነገር ነገርኩት። ቦንጋ ዩኒቨርሲቲን ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች ጋር ለማወዳደር አይደለም እዚህ የመጣሁት። በሆነ ሰዓት ትንሽ ሰዓት አርፍዶ ስለመጣ የተቆጣው የተናገርኩትን ነው። ቦንጋ ዩኒቨርሲቲን ላወዳድር የመጣሁት ዓለም ላይ ካሉት ዩኒቨርሲቲዎች ጋር ነው ብዬ በጣም ተቆጥቼው እንደውም አስታውሳለሁ በጣም ተሰብሮ ነው የወጣው። ከዚያ በኋላ እንደዚህ ብሎ ሄዶ አማኝ የገጠመን ሰው ጤናማ አይደለም። ገና ምንም ሜዳ ላይ አንድ የመሰረት ድንጋይ ላይ ቆሞ ቦንጋ ዩኒቨርሲቲን ኢትዮጵያ ላይ ካሉት ዩኒቨርሲቲዎች ጋር አላወዳድርም የሚል ቅዠታም ልረብሸን መጥቷል ብሎ እንዳማ እሱ ራሱ መጨረሻ ላይ ይህን ዩኒቨርሲቲ ከለቀቀ በኋላ ነግሮኛል። አሁንም ቢሆን በጭንቅላቴ ላይ ያለ ቦንጋ ዩኒቨርሲቲ ሌላ ነው። በምናቤ ቦንጋ ዩኒቨርሲቲን ያስቀመጥኩበት ቦታ ሌላ ቦታ ነው። ይሄንን ደግሞ ማሳካት ይቻላል? አዎ ይቻላል። መሪ ቃላችን ምንድነው የሚለው? በጋራ እንችላለን ስለምል ማለት ነው። ስለዚህ ከሰማይ እግዚአብሔር አለ፣ ከመሬት ደግሞ ባለድርሻ አካላት አሉ። ጥሩ ጭካኔ አለ፣ ጥሩ ርህራሄ አለ፣ ጥሩ ውሳኔ አለ፣ ሽልማት አለ፣ ሹመት ሽረት ስላለ ይሄንን መመሪያውን ጠብቆ ለማስኬድ ምንም በይሉኝታ የተገደበ እጅና እግር ስለሌለን ለማስኬድ ወደ ያሰብንበት ከፍታ ለመድረስ የሚያቆመን ምንም ነገር የለም የሚል ነገር ነው ያለኝ እኔ ወንድም። በአብዛኛው በአካባቢ ገጽታ ላይ ባሉን ጸጋ ላይ መሰረት ታደርጋለና በተለይ አሁን ዛሬ አንድ ውጤት አይተናል። በኢትዮጵያ ውስጥ ካሉ ከ85 በላይ ቋንቋዎች ቀድመው በቋንቋ እድገት የተመዘገቡ የትምህርት የስራ ብሎ የጀመሩ የተሻለ እስከ ዶክተሬት ዲግሪ ሲሄዱ የኛ ከፍኖ ነው በዲፕሎማ ተይዞ ነው የቆየው። አሁን ዛሬ አንድ ውጤት አንድ ምርታ ነው ያየነው ነውና ይሄ ብቻም ሳይሆን እስከ ራሺያም ከፍኖ ነው ጀመረ ሲባል ለብዙዎች እውነት አይመስልም። ሌሎች እስካንተ ምንድነው መማር ያለባቸው? ሁሉም ባለበት ላይ በእንዲህ አይነት መልኩ ቢንቀሳቀስ የት በተደረሰ ይላሉ ብዙ ሰዎች። አሁን ይኸው እንግዲህ ከፍኖ ነው ዛሬ አንደኛ ዲግሪ አስመርቋል። ቀጣይስ ምን ይጠብቅ? ምንድነው ያንተ መሪህ እንደው ምንድነው? እስኪ ይሄ ውጤታማነት ምስጢርም አመሰግናለሁ። ይሄ ደግሞ ወሳኝና መሰረታዊ ጥያቄ ሰዎች ልማሩበት ዘንድ የተገባ ነገር ነው ያነሳህልኝ። እኔ እንግዲህ አልፎ አሁን ያለፉትን ስርዓቶች እንዳለ አልኮንናቸው። የማደንቃቸው ጠንካራ ጎኖች አሉ። ከጃንሆይ የማደንቀው ጠንካራ ጎን አለ፣ ከደርግ የማደንቀው ጠንካራ ጎን አለ፣ ከኢህአዴግ የማደንቀው ጠንካራ ጎን አለ አሁን ከብልጽግና። ስለዚህኛው የማንነቴ መሰረት በሚገባ እንድረዳ ያደረገኝ ያገዘኝ፣ ባህሌን እንዳከብር፣ ቋንቋዬን እንዳከብር፣ ታሪኬን በሚገባ እንዳጠና የረዳኝ ያለፈው የኢህአዴግ ስርዓት ነው። ከዚያ በፊት የተተረተበት ብሔረሰብ ነው። ከፋ መቃብሩ ይክፋ፣ ከፋ አንድ ከሆነ አጥፋ፣ ሁለት ከሆነ ለራስ ጥፋ ተብሎ የተተረተበት ብሔር ነው። እኔም ይህን ተረት እየሰማሁ ያደኩ ሰው ነኝ። 6 ኪሎ የሂስትሪ ተማሪ ሆኜ ለመማር እዛ ገብቼ ከዚህ በፊት በአፈ ታሪክ ከማውቀው የበለጠ የራሴን ህዝብ ታሪክ የማወቅ እድሉን አግኝቻለሁ። በግፍ የተጠቃ የተጎዳ የተገደለ ከማንም በላይ የተጨፈጨፈ ማንነቱ እንዲጠፋ የተደረገ መታሰቢያ እንኳን እንዳይኖረው ሊትሬቸሮቹ ደሊበሬትሊ እንዲቃጠሉ የተደረገ ብሔር መሆኑን በሚገባ የመጀመሪያ ዲግሪ ሂስትሪ ስለሆነ የማንበብ እድሉን አግኝቻለሁ። እንዲያውም ለንባብ ያለኝ ፍላጎት የጠነከረ በመሆኑ ሁሉን ኮርሶች በኤ ነው የጨረስኩት። ሜጀርም ኤ ነው፣ ማይነርም ኤ ነው። የፎር ተማሪ ነኝ። 6 ኪሎ የወርቅም ተመራቂ ነኝ። 6 ኪሎ የመጀመሪያ ዲግሪ ላይ እውነት ለመንገር ከዚያ በኋላ ነው ሙሉ በሙሉ የእይታ ለውጥ ያደረኩት። ሙሉ በሙሉ ማንነቴን ያገኘሁት
ታሪኬን በሚገባ የተረዳሁት ባህልን በሚገባ ያወቅኩት 6 ኪሎ የታሪክ ተማሪ ሆኜ ነው። የራሱ የሆነ አገረ መንግስት ያለው የተፈራ ከአክሱም ቀጥሎ የተፈራ እንደሆነ የተለያዩ ጸሐፊዎች የጻፉትን ዛሬ እንደ ማስረጃ ለራሴ ጠርዤ አስቀምጫለሁ። የንግድ መስመር ከዚህ የተነሳ በምጽዋ በኩል እንዴት እንደሚሄድ በዜላ በኩል እንዴት እንደሚሄድ የራሱ የሆነ ስርዓተ መንግስት የራሱ የሆነ ስትራክቸር ያለው ማዕከላዊ መንግስት ባልነበረበት ሰዓት ማዕከላዊ መንግስት የራሱ የሆነ አስተዳደር ስርዓተ መዋቅር በሌለው ሰዓት ይሄንን ምኒልክ 1906 ላይ ነው ሚኒስትሪያል ፖዚሽን ያዋቀሩትና ነገር ግን ይሄ ማህበረሰብ ምክረቾ የሚባል ሲስተምን ተክሎ ገንዘብ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ ጠቅላይ ሚኒስቴር፣ መከላከያ ሚኒስቴር ብሎ ከ15ኛው ክፍለ ዘመን ጀምሮ በዚህ ይመራ እንደነበረ አነበብኩና ኋላ ላይ ታዲያ ለምን መነመነ ከሳ እንዴት ጠፋ እንዴት መታሰቢያው እስኪጠፋ ድረስ መነመነ የሚለው ነገር ሳስብ በወቅቱ የነበሩ ተስፋፊዎች ቃሉን አሁንም ስናገር ፐርፐዝሊ ነው የምናገረው ነፍጠኞች አካባቢው ላይ ገብተው ለማስፋፋት ያቀዱት እቅድ ጠንካራ ስለነበር ከ10 ምናምን ጊዜ በላይ ጦርነት ተደርጎ 10 ምናምኑንም ጦርነት እነዚያ ተስፋፊዎች ተሸንፈው ከሄዱ በኋላ የአድዋ ጦርነት 1896 ላይ የተደረገውን በወቅቱ የነበሩ አጼ ምኒልክ አሸንፈው የጦር መሳሪያ የበላይነትን ከጣሊያን በማረኩት ካገኙ በኋላ እዛ ታች አንድ ትንሿ ጣሊያን አለች ብለው ተናግረው መተው ከፋን ሰባብረው እንደሄዱ ታሪክ ላይ ተቀምጧል። ከዚያ በኋላ የከፋ ስነ ልቦና እስከ ጥቂት ጊዜ ድረስ እንደተሰበረ ማንነቱ እንደተሰበረ ቋንቋው እንደተሰበረ ባህሉ እንደተሰበረ ነው የቀጠለው። አሁንም ቢሆን አልፎ አልፎ የምታዩ በሚገባው ልክ መጠቀም የሚገባውን ማግኘት የሚገባውን ያላገኘበት ሁኔታ እንዳለ እንደ ታሪክ ምሁር የማውቋቸው እውነቶች አሉ። ይሄ ከሆነ እኔ ይህንን ተቋም የመምራት እድል ካገኘው ማንነቴን በጣም ደግሞ እንድረዳ የመማር እድል አግኝቼ በዚያ ልክ ካወቅኩ አሁን ምንድነው ማድረግ ያለብኝ የሚል ነገር በልቤ ይመላለስ ስለነበረ ያልከውን የካፊኖኖን ትምህርት ለዛውም ከዜሮ ሳይሆን ዲፕሎማ ከዚህ በፊት ከኔ በፊት ሲያስተምሩና ሲያስመርቁ የነበሩ ተቋማቶች አሉና ጳውሎስ ተከለ አጵሎስ አጠጣ እግዚአብሔር ግን ያሳድግ ነበር እንደተባለው ኮሌጆች ተከሉ እኛ አሳደግን ቀጥሎ በማስተርስና በፒኤችዲ ሌቭል ማሳደግ የሌላ ሰው ጉዳይ ይሆናልና እርሾ በተጣለበት ላይ የዛሬውን በዲግሪ ያስመርቀናል ማስተርስን እንቀጥላለን ለተዘረጋው የትምህርት ስርዓት ከልቤ ምስጋና አለኝ ማለት ነው። ስለዚህ ይሄንን ነገር እንዳገኝ እድል የከፈተው 6 ኪሎ የታሪክ ተማሪ መሆኔ ነው። ያንን በቁጭት ያንን በእልህ ነው ሳነብ የነበረው። ይሄን የመሰለ የገዘፈና የገነነ ማንነት ያለው ማህበረሰብ ወደ ሚሊዮን ምናምን ሰዎች ተጨፍጭፈውበት እስከ ዛሬ ድረስ ማንነቱን ጠብቆ ያቆየውን ማህበረሰብ መደገፍ የሚችልበት አጋጣሚ ካለ አሁን ስለሆነ እናንተ ከዚህ በፊት የነበሩ ሰዎች የጀመሩት ላይ ይሄንን ብለን ነው ያንን የካፊኖኖን ዛሬ በዲግሪ ሌቭል ልናስመርቅ የበቃ ነው። ይሄንም አሁን እንደ ትልቅ ስራ ሰርተናል ብለን እውነት ለመንገር እንደው ለመመጻደቅ አፍም የለንም። ገና ከዚህ የበለጠ የምንሰራቸው ብዙ ስራዎች አሉ። ማንነት ላይ ምንም የሚያሳፍር ነገር የለውም። የታሪክ መሰረት አለንና የጎንጋ ብሔረሰቦች የጎንጋ ማህበረሰብ ኢንስቲትዩት ተቋም ከፍተናል። ጎንጋ ማንን ያካትታል? ከፋን ያካትታል፣ ሸካን ያካትታል፣ ሽናሻን ያካትታል። እነዚህ ከአንድ ግንድ ከአንድ ምንጭ የተቀዱ የአንድ አባት ልጆች ናቸው። ዛሬ ተማርን የምንል ሰዎች የኛ ለእንጀራ ብለን ሰነጣጠቅናቸው እንጂ በምንም አይነት መንገድ የተለያየ ማንነት የላቸው።
የሽናሻና የከፋ ቋንቋ በፐርሰንት ስንት ያህል ይገናኛል፣ ስንት ያህል ይለያያል? ይሄን ለሊንጉስቶች ተዋለሁ። እኛ ስጋ ለባሽ ነን። ለዘላለም በዚህ ምድር ላይ አንኖርም። አባቴ ትላንት እንደነ ስዘል የነበረ ስሮጥ የነበረ ዛሬ የለም፣ አልፏል። እኔም ነገ የሱን መንገድ እከተላለሁ። መለየቴ አይቀርም ከዚህ ምድር ላይ። ምንድነው ይሄ አሁን የጀመርነው ሲስተም ወደ ኋላ እንዳይቀለበስ ተተኪ በጣም ያፈራን ያለነው። በመናስበው ልክ አፍርተናል ወይ? ገና ነን። እኔ እንዲያውም ፐብሊክ ሌክቸር ፍላጎት ላላቸው ወጣቶች፣ ጎልማሳዎች እንዲሁም አባቶች ስለማንነታቸው በሚገባ እንዲያውቁና ለልጆቻቸው እንዲያሳውቁ የሚያስችል መድረክ አዘጋጅተን አሁን ጨርሰናል። ፐብሊክ ሌክቸር እንሰጣለን። ታሪካዊ መሰረታችን ምን እንደሆነ እንዲያውቁ፣ ባህላችን ምን እንደሆነ እንዲረዱ፣ ማንነታችን መሰረቱ ምን እንደነበረ ከሚያውቁት ስስ እውቀት በላይ ዴብዝ ያለው እውቀት እንዲያውቁ የሚያደርግ ቀጣይነት ያለውን የአቅም ግንባታ እንዴት ነው በማህበረሰብ አገልግሎት የምንሰጠው የሚለውን ዝግጅት ጨርሰናል። ሰው ማንነቱን ካወቀ፣ ሰው ባህሉን በሚገባ ከተረዳ፣ ሰው ራሱን ካከበረ ከዚያ ሁሉም ጥያቄዎች ምላሽ ያገኛሉ ማለት ነው። በአይደንቲቲ ኮንፊውዥን ውስጥ የሚኖር ሰው ማንነቱ የተቀላቀለበት የጠራ ማንነትን ያልያዘ ሰው በድንግዝግዝ ነው የሚጓዘው። የትላንት የአያቶቹንና የቅድመ አያቶቹን ታሪክ በሚገባ ከተረዳ ያኔ ምንም ስልጣኔና እንደዚህ የተደራጀ ኢንፍራስትራክቸር በሌለበት አያቶቼና ቅድመ አያቶቼ ይሄንን ካደረጉ ዛሬ መንግስት በፈጠረልኝ ምቹ ኢንፍራስትራክቸር ማንነቴን እንዴት ላስቀጥል ወደሚል እልህ እንዲገቡ ማድረግ ይቻላል ማለት ነው። ላለው መንግስት ትልቅ ክብር አለኝ። ላለው መንግስት ትልቅ ምስጋና አለኝ። አንድም የነፈገን የከለከለን የለም። ይጠይቀን ያጣነው ነገር የለም። በተሰጠን እድል ዝቅ ብለን ሰርተን ማንነታችንን እንድናበለጽግ፣ ታሪካችንን እንድናሰፋ፣ ባህላችንን እንድናሳድግ፣ ኢኮኖሚያችንን እንድናሳድግ፣ በእጃችን ሰርተን እንድንበለጽግ ያልከፈተው በር የለም። እውነት ለመንገር ያንን በር ኤክስፕሎይት ለማድረግ ግን ጊዜያችንን እንዴት ነው የተጠቀምን ያለነው? አያቶቻችን ጊዜያቸውን እንዴት ነበረ ያሳለፉት? ማንነታቸውን እንዴት ነበረ የመሰረቱት? አሁን ያለ ትውልድ ቀጥሎ ሌላ ትውልድ ለመተካት የተዘጋጀ ያለ እንዴት ነው ራሱን ያዘጋጀ ያለው? በእውነት እንደው ማንነቱን ያውቃል ወይስ ማንነቱ ጠፍቶበት መሃል ላይ የመከነ ትውልድ ነው የሚል ጥያቄ ራሱ እንዲጠይቅ በማህበረሰብ አገልግሎት በኩል እንደርሳለን ብለን ስራ ጨርሰናል። እነማንን በዚህ ጉዳይ ላይ እናካታለን? ምን አይነት አቅም ግንባታ ስልጠና እንሰጣለን? ከማህበረሰብ ከሶሻል ሳይንስ ኤንድ ሂዩማኒቲስ አንጻር ይሄንን ነገር እንሰራለን ብለን እናስባለን። ስለዚህ እያንዳንዱ ሰው ራስ ማንነቱን በትክክል ከተረዳ፣ ሀገሩን በትክክል ከተረዳ ለራሱ ዘብ ይቆማል። አትላርጅ ደግሞ ለሀገሪቱም ዘብ ይቆማል። ፋይዳው እጅግ ብዙ ነው የኔ ወንድም። ስለዚህ አሁን የመጨረሻ መልእክት የሚሆነኝ በተለይ አሁን ያሉ ወጣቶች ስለ አባታቸው በሚገባ ይረዱ፣ ስለ አያቶቻቸው ይረዱ፣ ስለ ቅድመ አያቶቻቸው ይረዱ፣ ታሪካቸውን በሚገባ ያንብቡ፣ ይወቁ። አለዚያ ስለ ማንነታቸው የተሳሳተ በማንነታቸው የሚኮሩ ሳይሆን የሚያፍሩ ሊሆኑ ይችላሉና ማንነታቸውን በሚገባ ለማወቅ ወደ ኋላ ተመልሰው ታሪካቸውን ይቆፍሩ፣ ይፈትሹ የሚል መልእክት ነው እንደ ታላቅ ወንድማቸው ያለኝ ለተናናሾቼ፣ ከኔ ጋር እኩል ለሆኑት ደግሞ ለወንድሞቼ፣ እንደገና በእድሜ ከኔ ለሚበልጡት ለአባቶቼ፣ ለታላላቆቼ ያለኝ መልእክት ታሪካችንን እንቆፍር፣ እንፈትሽ፣ እናንብብ። ያንንም ነገር ደግሞ ወደ ታች ለሚመጣው ትውልድ ለማስተላለፍ ራሳችንን እናዘጋጅ የሚል መልእክት ነው ያለኝ። አመሰግናለሁ። ነመ ነው